በጌታ በኢየሱስ ስም ሰላማችሁ ብዝት ይበል እያልኩ ዛሬ ከባለፈው የትምህርት ክፍል የቀጠለውን ክፍል 2ን እንማማራለን። በክፍል 1 የጀመርነው ትምህርት ማንን ልከተል መሐመድን ወይስ ኢየሱስን በሚል በሕይወት ምስክርነት በኑሮ በተግባር ምን ይመስላሉ የሚለውን እያየን ነበር። ዛሬ ክፍል 2ን ስንጀምር አላህ ለመሐመድ አንድም ቦታ አልተናገረም። ይልቁኑ በመልአኩ ገብርኤል አማካይነት ሂራ በሚባለው በጨለማ ዋሻ ውስጥ ሆኖ አላህ ቁርአንን አወረደኝ ይበል እንጂ እዛ ቦታ ላይ የተፈጸመው ነገር ሌላ ነው። ክፍሉን ስናይ ሰሂህ አልቡኻሪ ቅጽ 1 መጽሐፍ 1 ሐዲስ 3ን ስናይ ሙሉን አሁንም እናንተ እንድታነቡ ፈልጋለሁ። መሐመድ ተገለጠልኝ ያለው መልአኩ ገብርኤል እንደ መጽሐፍ ቅዱሱ ነቢያት መላእክት እንደተገለጠላቸው አለ። 3 ጨምቆት አንብብ ይለዋል። አንብብ ሲል መሐመድ እኔ ማንበብ አልችልም ሲል አሁንም ይጨምቀውና አንብብ 3 ጊዜ እንደዛ ብሎ መጨረሻ ላይ መሐመድ በጣም ሰውነቱ እየተንቀጠቀጠና እየፈራ ወደ ከዲጃ ጋር መጥቶ ሸፍኒ ደብቅኝ ነው ያለው። የሆነ ነገር ሸፍኝብኝ ላይ አድርጊ ብሎ ነው የተናገረ እና ሲናገር እንዲህ ነው ያለው I feel that something may happen to me now የሆነ ነገር ሆኖብኛል፣ ፍርሃት ይዞኛል፣ እየፈራው ነው፣ እየተንቀጠቀጠ መጥቶ ነው ከዲጃን እንደዛ ያላት። ይሄም አላህ ተናገረ እያለ የሚለው ሙሉን ክፍል ስታዩ ከዲጃ ያለችው ነገር አለና ልብሷ ውስጥ አስገብታ ሸፍና ብዙ ነገር እሱን እናንተ ስታነቡት በስፋት ታገኙታላችሁ። ስለሆነ አላህ ለመሐመድ ቀጥታ አንድም ቦታ አልተናገረው። መሐመድ በመልአኩ ገብርኤል አማካይነት አላህ ቁርአንን አወረደ ቢልም አላህ መሐመድ ጋር አልተገናኙም። መሐመድም አላህን አላየውም። መልአኩ ገብርኤል መልአክ ነው ወይስ ሰይጣን በጨለማ ዋሻ ውስጥ የተገናኘው? መልአክ ነው እንዳንል አሁን እንዲና እንዲያ ብላ ያብራራችለት የነበረችው ከዲጃ ናት። እሱ መሆን ያለበትን እንጂ መልአክ የተባለውም እንዲና እንዲያሁን ብሎት አይደለም እየሆነ የነበረው። ስለሆነ አንደኛ ከዚህ በፊትም እንዳልኩት በቁርአን ጥራት አማካይነት ወይም ቁርአን ትክክለኛ ያላ መልእክት ነው ከማለት አንፃር አማካይነት ያላ መልእክት ነው ወይስ አይደለም ከማለት አንፃር ወይም መለኮታዊ መጽሐፍ ነው አይደለም ከማለት አንፃር አንደኛ መልአኩ ገብርኤል መልአክ መሆኑን ማስረጃ ምንም የለም መሐመድ ከመናገሩ ባሻገር፣ ሁለተኛ አላህ ቀጥታ አልተናገረውም። መልአኩ ገብርኤል ተናግሮ ከዛ እሱ ደግሞ ማንበብና መጻፍ አይችልም፣ የጻፈለት ሌላ ነው። ስለዛ ማን ጻፈ የሚለውን ከዚህ በፊት ቪዲዮ ሰርቻለሁና እሱን በጥልቀት እንድታዩ ጋብዛችኋለሁ። እግዚአብሔር አብ ልጁን ኢየሱስ ክርስቶስን ያናግረው እንደነበረ ማቴዎስ ምዕራፍ 3 ቁጥር 16 እስከ 17 እንዲሁም ማርቆስ ምዕራፍ 9 ቁጥር 7 ላይ እናገኛለን። ማቴዎስ ምዕራፍ 3 ላይ እንዲህ ይላል፣ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ቀጥታ እግዚአብሔር ስለ ኢየሱስ ክርስቶስ ሰዎች እየሰሙ ይናገራል። ማርቆስ ምዕራፍ 9 ቁጥር 7ም ደመናም መጥቶ ጋረዳቸው፣ ከደመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ ነው የሚለው። ደቀ መዛሙርት እየሰሙ ነው ስለ ኢየሱስ አብ የተናገረው። መሐመድ እውር የነበረ ሰው ላይ በጭካኔ ፈርዷል፣ እንዲገደል ማለት ነው። ኢብን ሻክ ሲራክ ራሱላላ ትራንስሌትድ ባይ አልፍሬድ ጉላኑ ፔጅ 675 እዚህ ላይ ስናይ ገጽ 675 ላይ ይሄ አቡ አፋክ የሚባለው ተጽዕኖ ፈጣሪ ነው። በፖለቲካውም ማህበረሰቡም ትልቅ ቦታ የሰጡት ሰው ነው። እድሜ ወደ 120 ዓመት የሆነው ሰው ሲሆን ታሪኩን በዚሁ መጽሐፍ ላይ ስታነቡ ታገኛላችሁ። አይኑም ከማየት ጃክሟል፣ ፈዟል። ግን የመሐመድን ሐሳብ ባለመቀበሉ እስልምናን በመቃወሙ መሐመድ እንዲገደል አድርጓል። ይህን ማየት የማይችለውን ሽማግሌ እንዲገደል አድርጓል። ሌላው ወደ ኢየሱስ ስንመጣ ኢየሱስ እውርን አብርቷል እንጂ እውርን እንዲገደል አላዘዘም ወይም አላስገደለም። ማርቆስ ምዕራፍ 10 ቁጥር 46 እስከ 52 ያለውን ስናይ ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለ። ይሄ የጤሜዎስ ልጅ በርጤሜዎስ የሚባለው ኢየሱስ በዛ ባጠገቡ ሲያልፍ ባየ ጊዜ ነው የዳዊት ልጅ ሆይ ማረኝ እያለ በጮህ ሰዓት እርቶት ይህን ጥያቄ ጠየቀው። ኢየሱስም ፈወሰው። እንዲሁም ማርቆስ ምዕራፍ 9 ቁጥር 27 እስከ 31 ያለውን ስናይ ሁለት እውሮች ወይም ማየት የተሳናቸው ኢየሱስን እየተከተሉ የዳዊት ልጅ ሆይ ማረን ብለው እንደሚጮሁና ወደ ቤትም በገባ ጊዜ እውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንደምችል ታምናላችሁን አላቸው። አዎን ጌታ ሆይ አሉት። በዚያን ጊዜ
እዩ እምነታችሁ አድኗችኋል ብሎ ዓይኖቻቸውን ዳሰሰ፣ ዓይኖቻቸውም ተከፈቱ ይላል። ይሄ ኢየሱስ ማየት የተሳናቸው ወይም ዕውሮችን እንደፈወሳቸው። መሐመድ አላህን ከሚያመልኩ ውጭ ሌላ ሃይማኖት እስከማይገኝ ድረስ ተዋጓቸው፣ መከራንና ስደትን አብዙባቸው ብሏል። ቁርአን ምዕራፍ 8 ቁጥር 39 ላይ ይህንን ቃል እናያለን። ስደትን እንዲያበዙባቸው እና እነሱ እስከማይገኙ ወይም ደግሞ እስላም እስከሚሆኑ ድረስ መከራን እንዲያበዙባቸው ተናግሯል። ኢየሱስ ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ ብሎ አስተምሯል። ማቴዎስ 5:44 ላይ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ብሎ ነው ኢየሱስ የተናገረው። መሐመድ ወንዶች ሴቶቻቸውን ባሪያ እንዲያደርጉ ያበረታታል። ሱናን አቡ ዳውድ 2150 ላይ ይህንን እናገኛለን። እንዲሁም ቁርአን ምዕራፍ 4 ቁጥር 24 ላይ ተመሳሳይ መልእክትን እናገኛለን። ወንዶች ሴቶችን ባሪያዎች እንዲያደርጉ፣ ነቢዩ መሐመድም ባሪያዎች አሉት፣ አልፎም ደግሞ ሴክስ ስሌቮች አሉት፣ ለወሲብ የተዘጋጁ ባሪያዎች። ይህንን መሐመድ ነቢ ነው ወይስ ሴክስ ሱፐርማን በሚለው ቪዲዮ ላይ ሰርቻዋለሁ። ይህንንም ማግኘት ትችላላችሁ። ኢየሱስ አንድም ቦታ ወንድና ሴቶቻቸውን ባሪያ አድርጉ ብሎ አላበረታታም። መሐመድ በጦርነት የማረካቸውን ገሏል። ኢብን ኢሻቅ 451 ላይም ይህንን እናገኛለን። ኢየሱስ ግን አንድንም ሰው ባሪያ አላደረገም፣ አንድንም ሰው አልገደለም። መሐመድ ግን በአላህ ስም ጂሃድን በማወጅ በመቶ እጥፍ በመግደልና በማሰቃየት ይታወቃል። ሳሂህ ሙስሊም መጽሐፍ 20 ሐዲስ 4645 እና ይህንኑ በትክክል እናገኛለን። ብዙዎችን ገሏል፣ ባሪያዎች አድርጓል፣ አሰቃይቷቸዋል። ኢየሱስ ሲናገር የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሏል። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ መሐመድ የተቹትንና የእሱን ሐሳብ ያልተቀበሉትን እንዲገድሏቸው አዟል። ኢየሱስ ግን ይቅርታን ስለማድረግ ሰብኳል። ማቴዎስ ወንጌል ምዕራፍ 18 ቁጥር 21 እስከ 22 ያለውን ስናነብ እናገኛለን። ስለሆነ ሙስሊም ወንድሞችና እህቶቼ ምን ትጠብቃላችሁ? ዛሬም ስለ መሐመድ ይህን ያህል ካየን መሐመድን እንዴት ነቢይ ብላችሁ ልትቆጥሩ ትችላላችሁ? መሐመድ ነፍሰ ገዳይ ነው። መሐመድ የማረካቸውን ባሪያ የሚያደርግ ያውም ለወሲብ የተዘጋጁ ባሪያ የሚያደርግ መሐመድ ማየት የተሳናቸውን የሚገድል በቃ ምን ልበላችሁ ብዙ ስለሆነ ዛሬም የሚያቀርብላችሁ ጥሪ ፊታችሁን ወደ ኢየሱስ መልሱ። ኢየሱስ ዛሬም ይወዳችኋል። ኢየሱስ ዛሬም ያድናችኋል። ዛሬም ከጥፋትና ከመከራ ሊታደጋችሁ እጁን ዘርግቶ ይቀበላችኋል። ኑ ወደ እኔ ይላችኋል። እሱ ረፍት ነው። እሱ ሰላም። እንደዚህ አጋንንት የሚጠናወተው መልአኩ ገብርኤል ብሎ የሚናገረው እየጨመቀው እያሰቃየው ቀጣይም ምናልባት ይህንን ክፍል ከጨረስን በኋላ የምናየው አለ። ነቢዩ መሐመድ እንደ ግመል እያንኮራፋ እንደነበረ እየጨመቀው እንዲያንኮራፋ የሚያደርግ እኛ የምናየው በመጽሐፍ ቅዱስ አጋንንት ነው። አንፈራግጦ ጮሆ የሚወጣ አጋንንት ነው። ይህንን እያልኩ ወደዚህ ወደ ትክክለኛው ጌታ በመምጣት ረፍት እንድታገኙ ጥሬን አቀርባለሁ። ኢየሱስ ዛሬም ፍቅር ነው። ኢየሱስ ዛሬም ይወዳችኋል። ስለሆነም ልባችሁን ከእጃችሁ ጋር በማንሳት አንተ ጌታዬና አዳኛ አምላኬ ነህ ብላችሁ ሁለንተናችሁን ለእሱ እንድታስረክቡ እንድታስገዙ ጥሬን ያቀረብኩ የዛሬን ትምህርት በዚህ ያበቃለሁ። እግዚአብሔር ይባርካችሁ። ሰላም ቆዩ።